አሁን በዚህ ዘመን በጣም የኢንታይትልመንት ችግር ያለባቸው ሴቶች በጣም እየበዙ እና ይሄን ቪዲዮ መስራት ያስፈልገው ለዛ ነው። ብዙ ሴቶች ሶሻል ሚዲያ ላይ በተለይ ራሳቸውን እንደ ኩዊን ኮንሲደር የሚያደርጉ እንደ ንግስት ማለት ነው ራሳቸውን ኮንሲደር የሚያደርጉ ሴቶች ማየት በጣም የተለመደ ነው። በተለይ ሴቶቹ አሮጋንት መሆንና ይሄ አም ዘ ኩዊን ምናምን በማለት ኩዊን የሚሆኑ ይመስላቸዋል። ሪያሊቲው እንደሱ አይደለም። The woman is the prize. I am the catch. I am the prize. I am the whole damn vibe. I was literally made for everlasting, enduring, soulmate, forever love, if that is my desire. God did not forget me. I was made to have it all. But what do you bring to the table, I guess? Everyone. I feel like we are the table. Like they should bring everything to us. በተለይ ደግሞ ያንግ ኤጅ ላይ ያሉት ትንንሾቹ ጩጬዎቹ አሉ አይደለ 18 20 ምናምን እዛ አካባቢ ያሉት ልጆች ኢንታይትልመንት ችግር ታዩባቸዋላችሁ። ሆነው ምናምን አይደለም። በነገራችን ላይ ሆነው ከሆነ ችግር የለብኝም። አንድ ንግስት ካራክተር ያላት ሴት ሳገኝ በደንብ ነው አፕሪሺየት የማደርገው። ግን ምንም እንደዚህ አይነት ካራክተር የሌላቸው እንዲሁ በባዶ ሜዳ ራሳቸውን ንግስት አድርገው የሾሙ የሶሻል ሚዲያ ኩዊኖች በጣም እየበዙ ነው። you are the prize what do you bring to the table ስትባይ ኖ እኔ ራሴን ነው የማመጣው ምናምን I am the table already ምናምን እኔ ብቻዬን በቂ ነኝ እንደዚህ የሚል ነገር እየተነገራቸው ስለሆነ የሚመጡት በጣም ሰልፍ ኢንፍሌሽን አለ። በቃ ተነፋፍተው ተወጣጥሮ ነው የሚመጡት። I believe I am the table. I feel like I am the table. Someone asks, what do you bring to the table? I am the table. I am the table. I am the table. What you bringing to the table? I am the table. I'm sorry you saw me as an equal man. Oh my God. I only deal with men that already have the table set. So I can come and sit down and look pretty. በዋናነት ለነሱ ሳይሆን ይሄን ቪዲዮ የምሰራው ወንዶች እንደዚህ አይነት ሴቶችን ቶሎ ዲቴክት እንድታደርጉና እንድታርቋቸው ከህይወታችሁ እንድታስወጧቸው ለመናገር ነው። አንድ ሴት ለባሏ ወይ ለምትወደው ወንድ የሆነ አይነት ክብር ካላመጣችለት ስሙን ማታስከብርለት ከሆነ በማንኛውም አጋጣሚ ከሱ ጎን ካልሆነች ዲፌንድ ካላደረገችውና የሆነ ነገር ሲመጣ የምትሸሽ ከሆነ she's not a queen ንግስት አይደለች። አሁን these days ሰው አሮጋንት መሆን በተለይ ሴቶቹ አሮጋንት መሆንና ይሄ am the queen ምናምን በማለት ኩዊን የሚሆኑ ይመስላቸዋል። ሪያሊቲው እንደሱ አይደለም። What would you bring to the table if you were in a relationship? What would you bring to your partner? I'd bring myself, which is enough. The woman is the prize. I am the catch. I am the prize. I am the whole damn vibe. I was literally made for everlasting, enduring, soulmate, forever love, if that is my desire. God did not forget me. I was made to have it all. But what do you bring to the table, I guess? Everyone. I feel like we are the table. Like they should bring everything to us. ሴት ልጅ ኩዊን መሆን ትችላለች። ግን ኩዊን የምትሆነው ራይድ ኦር ዳይ የሚባል አይነት አለ አይደል? በቃ ከስክንጃጅ ምናምን ነው ያለው የሆነ ዘፋኝ። እስክንጃጅ ድረስ አይነት አቋም ያላት ሴት ካልሆነች she's not a queen። መጀመሪያ በምን ትለያታለህ መሰለህ? ኩዊን ያልሆነችን ሴት ለአንተ ሎያል ካልሆነች she's not a queen። ሎያል መሆን አለባት፣ ለአንተ ታማኝ መሆን አለባት። ባይ ኤኒ ሚንስ ነው የምልህ። ባይ ኤኒ ሚንስ ከሌላ ወንድ ጋር ስታወራ ያየሃት ሴት ካለች don't ever consider it። don't በቃ ከሌላ ወንድ ጋር ስታወራ ያየሃት ሴት ካለች that's it በቃ she's not yours። አስረክበሃል፣ ውጣ። ፕሮባብሊ አንተ ችግር ሊሆን ይችላል እንደዛ እንድታወራ ያደረጋት፣ ወይ ፕሮባብሊ የካራክተሯ ችግር ሊሆን ይችላል እንደዛ ስታወራ ያየሃት፣ ወይ ደግሞ some sort of trauma ኖርባት ሊሆን ይችላል እንደዛ ስታረጋ ያየሃት። ሎያል ካልሆነች she's not yours። ትዳር ከሆነ it's a different scenario። አግብታሃት ምናምን ከሆነ ውጣ ፍታታ አልልህም፣ ግን it's a different scenario። ትልቅ ግን ችግር ነው ሪዞልቭ መደረግ ያለበት ትልቅ ችግር፣ መከራ። በቃ ቤት ውስጥ ትልቅ መከራ አስቀምጠሃል ማለት ነው ሎያል ካልሆነች። ወንድ ሲባል አንተን ከሆነ የምታስበው she's a queen። ጀግና ሲባል ሮያልቲ ጭንቅላቷ ሲመጣ አንተ ከሆንክ የምትመጣው፣ ክብር ሲባል አንተን ከሆነ የምታስታውሰው ያኔ አንተ ናት። ከዚህ ውጭ ያለችውን ሴት forget it she's not a queen። የመጀመሪያው ነገር ሎያልቲ ነው። these days በጣም ኦብዘርቭ የማደርገው ችግር ምን መሰላችሁ? ስፔሻሊ ሪሌሽንሺፕ ላይ you are not that important። በተለይ ወንዶቹ you are not that important። It's like we're the prize here. I don't know, you just have to like make yourself worthy enough for me to talk to you and like give you my attention. ፕሮባብሊ ላይን አፕ ያደረገቻቸው 5-6 ወንዶች ይኖራሉ አንተን እያወራች at the same time የምታወራቸው 5-6 ወንዶች ይኖራሉ። በጥንቱ ቋንቋ ብናወራ ሎያልቲ በጣም ማተር ያደርጋል። ለምን መሰላችሁ? በእውቀቱ ስዩም ሲናገር ሰምታችሁ ከሆነ አባት እምነት፣
እናት እውነት ናት ይላል። እናት ያው አሁን ለምሳሌ እኔ በጠረጠር ያው አባቴን ነው ልጠረጥር የምችለው። እሱ አባቴ ላይ አይሆን ይችላል ልል እችላለሁ። እናቴን ግን አይ እሷ እናቴ ላትሆን ትችላለች ልል አልችልም። ለምን ከእናት ነው ልጅ የሚወጣው ይታወቃል። አባት ግን እምነት ነው። በቃ ያንተ ልጅ ነው ከተባለ ያንተ ልጅ ነው። አሁን ሞደርን ዘመን ላይ ስለሆነ ያለ ነው። ከተጠራጠርክ ዲኤንኤ ልታስመረምር ትችላለህ። ያኔ በጥንቱ ጊዜ አባትነት እምነት ስለሆነ ወንዱ እርግጠኛ መሆን ይፈልጋል። የሱ እንደሆነች ሎያል መሆኗን ማወቅ ይፈልጋል። እና አንሴስተሮቻችን እንደዛ ነበር የሚኖሩት። የኔ መሆኗን በምን አውቃለሁ? ሎያልቲዋን ቼክ ያደርጋል። ከሌላ ወንድ ጋር ልተኛ እንደማትችል ማለት ነው፣ ወይ ሌላ ወንድ እንደማትፈልግ ቼክ ማድረግ ይፈልጋል። if she is not loyal she is not yours። አሁንም በሞደርን እንኳን ዘመን ዲኤንኤ ማስመርመር እንትን ማድረግ ምናምን ገለመሌ እዚህ ውስጥ መግባት አይጠበቅብንም። if she is not loyal she is not yours። እንዳልኳችሁ ሜሬጅ ከሆነ ዲፍረንት ስቶሪ። እኔ አሁን እያወራሁ ያለው ታች ትንንሾቹ ልጆች ታናናሾቻችን ጋር ስለሆነ ሪሌሽንሺፕ ሌቭል ላይ ላላችሁት ነው። እና ሎያልቲ በጣም ኢምፖርታንት ነው። ሁለተኛ ሜን ካራክተር ሲንድረም ያለባቸው ሴቶች አሉ አይደል? ዲስ ዴይስ 4-5 የተሰብስበው እንኳን ወንድ የሌለበት የሴቶች ሰርክል ላይ እንኳን ኦብዘርቭ ማድረግ ትችላላችሁ። ከመሃላቸው 2 ወይ 3 ሴቶች ኮምፒት እያደረጉ ነው ሜን ካራክተር ለመሆን። they act like as if they are important። በቃ የሆነ ድራማ ይሰሩብሃል እና ከአንተ ጋርም ዴት እያደረገች she act like የሆነ በቃ she's very very important like እዚህ ዓለም ላይ እሷ ልክ እንቅልፋን ብተኛ ኒውክሌር የሚፈነዳ ምናምን ብላ እንደዚያ አክት የሚያደርጉ ሴቶች አሉ። ሜን ካራክተር ሲንድሮም። እና እንደዚህ አይነት ሴት በቃ በጣም ትልቅ ችግር ነው። እንደዚህ አይነት ሴት ዴት የምታረግ ከሆነ አለቀልህ በቃ። ሜን ካራክተር ሲንድሮም ያለባት ሴት she's not a good ብራት የሆነች ሴት ዝም ብላ ክሪቲሳይዝ የምታረግ ሴት አለች አይደል? ሰፖርቲቭ መሆን አንድ ነገር ነው። ያንተን ነገር በሙሉ ክሪቲሳይዝ ዲግሬድ ምናምን የምታረግ ሴት ካለች one thing you should know እኔ ሪስፔክት አታደርግህም። ሪስፔክት የማታደርግህ ሜቢ መጥፎ ሰው ሆና ላይሆን ይችላል። ሪስፔክት የሚደረግ ነገር ስለሌለህ ሊሆን ይችላል ሜቢ። ግን እንደዛ ባለች ቅጽበት ግን አሁን ይሄ እዚህ የሞደርን ዴይ ዴቲንግ አንዱ ትልቁ ችግር ምንድን ነው? ሴቶቹን በቃ ሃይ ስታንዳርድ እንዲፈልጉ ይመከራሉ ማለት ከስር ከስር። You know, my mom always told me to like go for a guy who really respects you. Right. It's like we're the prize here. I don't know, you just have to like make yourself worthy enough for me to talk to you and like spend my like give you my attention. You are the prize. What do you bring to the table ስትባይ ኖ እኔ ራሴን ነው ማመጣው ምናምን I am the table already ምናምን ካኔ ብቻዬን በቂ ነኝ እንደዚህ የሚል ነገር እየተነገራቸው ስለሆነ የሚመጡት በጣም ሰልፍ ኢንፍሌሽን አለ። በቃ ተነፋፍተው ተወጣጥሮ ነው የሚመጡት። Next time a man asks you what did you bring to the table, tell him the whole table. I believe I am the table. I feel like I am the table. Someone asks, what do you bring to the table? I am the table. I am the table. I am the table. What you bringing to the table? I am the table. I'm sorry you saw me as an equal man. Oh my God. I only deal with men that already have the table set, so I can come and sit down and look pretty. እዚህ ዓለም ላይ ያለሷ ምንም እንደሌለ እንደዚህ አስባ የምትመጣ ሴት ስትገጥም የመጀመሪያው ማድረግ ያለብህ ነገር ደህና ዋይ ማለት ነው። በቃ ምንም እንትን አያስፈልገው፣ ግርግር አያስፈልገው። ፕሮባብሊ የምትነግርህ ነገር ይኖራል። ደካማ ጎንን ልታሳይ ትችላለች። ክሪቲሳይዝ የምታደርገውን ነገር አትጥለው። ግን ፎር ነቲንግ አሁን አንተ ገና ዩኒቨርሲቲ ተማሪ ሆነህ ሰንባዲ መኪና ይዞ ስለመጣ አሁን በእኔ እድሜ ያለ ሰው ሌትስ ሴይ ጥሩ ገንዘብ ኦፈር ስላደረጋት ወይ የሆነ ቦታ ስለጋበዛት ወይ ከኔም ተለቅ ያለ ሌትስ ሴይ 40ዎቹ ያለ ሰው ዴት አደረገችና ያቺ የ20 ዓመት ልጅ ሰምዌር ወስዶ ስላዝናናት ኢትስ ናት ዩር ፕሮብለም። ያንተ ችግር አይደለም ማለት ገና ቶኒስ ነህ አንተ ዩኒቨርሲቲ ገና አልጨረስክም እና ከቤተሰብ የሆነ 1000 ብር 2000 ብር 3000 ብር የተላከልን ዲፔንደንት ነው ቤተሰብ ላይ ሲጀምር ያው ምን አንጠለጠለ እንደዚህ አይነት ነገር ላይ በቃ ራስን አትቀይርም፣ አርፈ ትንሽ አትሰራም፣ አትለወጥም፣ ኢምፕሩቭ አታረግም፣ እዛ ላይ ኢንቨስት አታረግም። ግን ኦኬ ይሁን እሺ መቼም ሰው ነህ ወደድካት ምናምን ጀመራችሁ ኩዊን ቫይብ የምታሳይ ከሆነ ይሄ አሁን የምንለውን የአሮጋንሱን ኩዊን ቫይብ ማለት ነው አም ዘ ኩዊን ምናምን እንደዚህ ምናምን የምትል ከሆነ ኖ ሺዝ ናት ኢትስ ናት ዩር ፕሮብለም። ያንተ ችግር አይደለም። መኪና አለመግዛት በዚህ እድሜ ያንተ ችግር አይደለም። ቤት የለህም አይደል በዚህ እድሜ ኖ ቤት የለህም እንቶ ቤት ተከራይተህ መኖር አትችልም፣ አፎርድ አታረግም። ኢትስ ናት ዩር ፕሮብለም። ሰምባዲ ስለተከራየ ያንተ ችግር አይደለም። ሰምባዲ ትልቅ ገንዘብ ሜክ ስለሚያደርግ ይሄ ያንተ ችግር አይደለም። የሷ ሜንታል ችግር ነው። አሮጋንት ስለሆነች ሜን ካራክተር ሲንድሮም ስላለባት በቃ ሺዝ ፍሎቲንግ የለም። አንተ ስታንዳርድ ብታስቀምጥ ለምሳሌ ወገቧ እንደዚህ ያህል ቀጭን የሆነ ምናምን ብትል የለችም። ኦቢስ ያልሆነች ሴት አልፈልግም ብትል የለችም። መብቱ ነው። ኦቢስ የሚፈልግ ደግሞ ወንድ ይኖራል። ፕላስ ሳይዝ አይደለም የሚሏቸው ፕላስ ሳይዝ ሴት ነው የሚፈልገው የሚል ወንድ ይኖራል። መብቱ ነው። አንተ ተነስተ
እኔ አጭር ሴት አልወድም። አትሊስት ከቁመቴ ጋር እኔ ሜትር ከምናምን ነኝ፣ ከ70 ነኝ፣ ከ80 ነኝ፣ ከ90 ነኝ። አትሊስት እንደዚህ የምታክል ብትል ታያታለህ ስትንጨረጨር። አይሰራም ያ ስታንዳርድ። ከየት አምጥቼ ያለ ተፈጥሮ ትልሃለች። ከየት አምጥተህ ነው በ20 ዓመት መኪና የምትገዛው? አይኖ ይገዛል፣ በ20 ዓመት መኪና ይገዛል። የሚገዙ ልጆች አሉ፣ ግን ኤክሰፕሽናል ናቸው። በጣም ክሬዚሊ የሚሰሩ ልጆች ናቸው። ግን አንተ ዩኒቨርሲቲ እየኖርክ ነው። ኦርዲነሪ ላይፍ፣ ኖርማል ላይፍ፣ ሬጉላር ላይፍ ነው እየኖርክ ያለው። ሶ እንዴት ነው የሚመጣው እንደዛ? ስለዚህ አሮጋንት ሴት ስትገጥም ሊቭ ዩር ላይፍ፣ አትጨነቅ፣ አስወጣት። የማንንም እንትን በሽታ ሃንድ ላይ ማድረግ ግዴታ የለብህም። ሳይካትሪስት ነህ። የማንንም ለቅሶ ሃንድ ላይ ማድረግ ግዴታ የለብህም። ሊቭ ዩር ላይፍ። ኩዊን ግን የሆነችዋ ሴት ህይወት ላይ የምታግዝ ሴት ናት። ህይወት ላይ የምታግዝ ዩኒቨርሲቲ አቧራ እየቃምክ ያኔ ከና አቧራ የምትወድ ሴት ከዛ ኢምፕሩቭ እንድታደርግ ከና አቧራ እዛው ተግማምታ ምናምን ትቅር እያልኩ አይደለም። ኢምፕሩቭ የምታደርግ ሴት፣ ፑሽ የምታደርግ ሴት፣ ስለ ነገህ እንድታስብ የምትገፋፋ ሴት፣ እንደዚህ አይነት ሴት ስትመጣ ሺዝ ዘ ኩዊን። ያንተንም ህይወት የእሷንም ህይወት ኢምፕሩቭ እንድታደርግ ዋጋ እንድትከፍል የምትገፋፋ ሴት ስትሆን፣ ለምሳሌ የሆነ የሚገርም ስራ እየሰራ ከዛ አቋርጠህ ካልመጣህ በቃ እኔ አም ዘ ሜን ካራክተር ማህደር አሰፋ እኔ ነኝ ምናምን እዚህ ፊልም ላይ ምትል ከሆነ ኦኬ፣ ይሄንን ስክሪፕት ይዘሽ ሄደሽ ሰምባዲ ጋር ተውኙ አክት አርጊዛ አይ ዶንት ዱ ዛት እኔ ሪል ላይፍ ነው የምኖረው ብለህ ሐሳናብት። ምን አስጨነቅ? የኩዊን ኢንታይትልመንት ያላት ሴት ስትገጥመ ኢንታይትልመንት ያልኩት ሮንግ ስለሆነ ነው። ኩዊን የሆነች ሴት ታስታውቃለች፣ በጣም በቃ ታስታውቃለች። ዲሰንሲ ይናገራል ራሱ። ይሄ ኩዊንሊ የሆኑ ነገሮች አሉ አይደለ? የነገስታት ነገር፣ ንግስት የምታደርጋቸው ነገሮች ዲፌንድ ታደርጋለች። ንግስት ፊድ ታደርጋለች፣ ትመግብሃለች። ነሰሰርሊ ምግብ ላይሆን ይችላል ግን ወደኋላ አትቀርም። እሷን ይዘህ አብራ ያለችው ሴት ንግስት ከሆነች ትገፋሃለች። በቃ መከራህን ነው የምታበላ። መከራህን ስል አተኛም በቃ የሆነ እንዴት ነው ኮምፈርተብል ልትወስድ እንዴ ምናምን ትልሃለች። እንዴት ኮምፈርተብል ተነስ ምናምን ትጨቀጭቃለች። በቃ እንደዚህ አይነት ሴት ስታገኝ ኩዊን እንደሆነች ባይ ዲፎልት። በሞቀበት የሚያጨበጭቡ ሴቶች አሉ። በቃ በሞቀበት ቅድም ብያቸዋለሁ። 5-6 ወንድ ተሰልፎ እየጠበቀ ነው። አንተ ትሞከራለህ። ካልሆንክ ችግር የለውም። ይሄኛውን ላጥ ታረግና ይሄኛውን ደግሞ ትፍቃለች። እንደ ሎተሪ ማለት ነው። ይሄኛው ከሰራ ይሄኛው አያወጣም፣ ይሄ ዋና ብቻ ነው የሚመልሰው፣ ይጣላል፣ ይሄኛው ይመጣል። እንዲያርጋ የምትጠብቅ ሴት አንተ አደክ አላደክ ሺ ዳዝንት ኬር። ከባዶ ተነሳ አልተነሳ ሺ ዳዝንት ኬር። ያቺኛዋ ግን ራይድ ኦር ዳይ ያልኩ አይነት በቃ እሱን እንጂ እሞታለሁ የምትለዋ ሴት ዋጋ ትከፍላለች። ካንተ ጋር ዋጋ ትከፍላለች። ብላይንድሊ ግን አይደለም። ለምሳሌ አንተ ክሮኒክ የሆነ ሌዚነስ ካለብህ ያንተን ሌዚነስ የማስታመም ግዴታ የለባት። ግን ስትለፋ ካየችህ፣ መከራ ስትበላ ካየችህ ትጠብቃለች፣ ዋጋ ትከፍላለች። አብራ ጓደኞቿ በትልልቅ መኪና እየተሸኙ በእግሯ ትመጣለች ልታገኝ። ዝም ብላ አንተን ኤነርጂ ፊድ ታደርጋለች። ስራ ጎብዝ፣ ምንድነው መድከም ምናምን ትልሃለች። እድገትህን ትጠብቃለች። እንደ ንጉስ ኤምፓየራችሁ ሲያድግ ማየት፣ ግዛታችሁ ሲሰፋ፣ ልጆቻችሁ እንትን ሲሉ ምናምን ማየት ስትመኝ ነው የምትኖረው። አንተንም በዛ መልኩ ነው ፑሽ የምታደርግህ። እንደዚህ አይነት ሴት ኩዊን ናት። ይሄ ነው የኩዊንሊ ሮያል ነገር ይሄ ነው እንጂ እንትኗ ላይ ሮያል የሚል ስም ስለቀጠለች ሺዝ ናት ሮያል። ሮያል ሴት ታስታውቃለች። አንተን ንጉስ ታደርግሃለች። በቃ ወደድክም ጠላህም ከአፈር ታነሳህና ጨፈላልቃ እንደዚህ አይነት ሴቶች ስለማለ ነይ ግጠማችሁ ደግሞ በጣም ጸዴ ናቸው። አፈር አብልታ ምልህ የሆነ ልትዘናጋ ራሱ ስትል የሆነ ኳት አረግና ትቀሰቅሳለች። ምንድነው ተረስ እንጂ ምናምን ትልሃለች። ስለ ላይፍ የሆነ ፖዚቲቭ ቪው እንዲኖር ታደርጋለች። ወንድነ ማአት ጊዜ ጊቫፕ ማድረግ አይቀርም በህይወት ማአት ጊዜ ጊቫፕ ታደርጋለች። የሆነ ስራ ትቀጠርና ይሄኛው አልሆነም ያኛውን አልሆነም፣ ከዛ የሆነች ቢዝነስ ትጀምርና ፌል ያደርጋል ምናምን ማአት ጊዜ ከዛ ትመጣና ትነግርሃለች። እኔ አምንብሃለሁ ትላለች። አንተ የሆነ ነገር ላይ ትደርሳል፣ እኔ ባንተ አምናለሁ ትላለች። እንደዚህ የምታደርግ ሴት ኩዊን ናት። ፎር ናቲንግ አይደለም ምልህ ለባዶ ዝም ብላ አየር ላይ እንደ ሞቲቬሽናል ስፒከር እኔ አምንብሃለሁ እንደሱ ሳይሆን ኤፈርትህን የምታይ። አንዳንዴ አይመጣም አይደል? አንዳንዴ አይሳካም። በቃ ትሞክራላችሁ እንትን ትላላችሁና አይሳካም። ብዙ ሰው በቃ አቅላችሁ ሰው ሪዛልት ነው። እኔም ጋር ብትመጣህም ኦኬ ሶ ዋት ለፋው ነው የምትለኝ ነው የምልህ። ሪዛልቱስ ነው የምልህ። አይ ዶንት ኬር። ለዛ ልፋትህ ግን የሚገባውን አይነት ክብር የምትሰጥ ሴት ግን ታስፈልጋለች። ክብር የምትሰጥ የለም። አይኖ እየለፋህ እንደሆነ አውቃለሁ። ፕሮባብሊ እንዲህ አክሰሶች ቢሆን ኖሮ ማንም ሰው ከሰራው በላይ አንተ ሰርተሃል። እዚህ እንደምትደርስ አውቃለሁ። ትንሽ ጊዜ ታገስ። ፌል አድርጓል አይደል? ችግር የለውም በቃ ይሄ ፌል ያድርግ፣ ትቀጥላለህ፣ ሌላ ነገር ትሰራለህ የምትል ሴት ናት ኩዊን። ዘ ኢንታይትልድ ዋን ሜን ካራክተር ለመሆን የምትሞክረዋ ሺዝ ኖባዲ እና ገስዋት
ሁሌም ደግሞ ሎው ስታንዳርድ ናቸው እንደዚህ አይነት ሴቶች። ሁሌም በጣም ሎው ስታንዳርድ ሴቶች ናቸው። ሜቢ መልክ ሊኖራት ይችላል፣ ናቹራል ነገሮች የለም መልክ። ከዛ አንዳንድ ሴቶች ፊዚካሊ ፊት ሆነው የሚፈጠሩ ሴቶች አሉ። ዝም ብለው ምንም ስፖርት ሳትሰራ ነው የምልህ ቀጭን ሆና ትፈጠራለች ነው። በበሽታ ወይ በሆነ ምክንያት ሰውነቷ የወፈረችዋ ምናምን ልጅ ግን she has more value ዛን ከዚችኛዋ ነሰሰርሊ እንደዚህ ይሆናል እያልኩ አይደለም፣ ግን የመሆን እድል አለ። እችኛዋ ግን ስታንዳርድ የሌላት ሁሌ ኢንታይትልመንት ብቻ ያላት አይ ዲዘርቭ ዱባይ ምናምን የምትል ሴት፣ አይ ዲዘርቭ ሲሸልስ፣ አይ ዲዘርቭ ምናምን ሳምዌር ግሪክ ምናምን ሄጄ የምትል ሴት እሷ ሞስት ዴፊኒትሊ በሌላ አይነት ስም እየሰራች ያለች ፕሮስቲቱት ናት። በሌላ ታግ ማለት ነው። የሆነ አይነት ስም አላት። ሺዝ ፕሮስቲቱት። እንደዛ ነው የምትሰራው። እንደዛ ነው ገንዘቧን ሜክ የምታደርገው። ናቲንግ ኤልስ። ገንዘብ ሰርተው የሚዝናኑ ሴቶች አሉ። በጣም ሃርድ ወርኪንግ የሆኑ ሴቶች አሉ። በጣም ስማርት ሴቶች አሉ። ቢዝነስ የሚሰሩ ሴቶች አሉ። እነሱን ሁሉ ዋጋቸውን የሚያወርዱ እነዛን ሁላ ቫልዩ ያላቸውን ሴቶች ስማቸውን የሚያስጠፉ ግን በኩዊን ስም ማለት ነው ራሳቸውን ሜን ካራክተር አድርገው የሚንቀሳቀሱ የሆኑ ስቱፒድ ሴቶች አሉ። እሷ ሴት ህይወት ላይ ከገባች that's it። የኔም ቪዲዮ አቁም። ኢዮባይል የሚባል ሰው አልሰማህም፣ አላየህም። ዝም ብለህ ላይፍህን ዲስትሮይ አድርግ። አግባት፣ ውለድ፣ ህይወትን አበላሽ። if she thinks she is the queen ፕሩቭ ታርገው። አንተም ንጉስ ነኝ ብለህ እንደምታስብ እና ፕሩቭ ማድረግ እንዳለብህ ሁሉ ማለት ነው። ፕሩቭ ታርገው በህይወት ሰፖርት ታርግና ታሳይ። የችግር ቀን ትድረስና ታሳይ ኩዊን ከሆነች። አለበለዚያ she is nobody። ኩዊን አይደለም ሎው ስታንዳርድ ሴት ናት ለኔ። በጣም ሎው ስታንዳርድ። ለምን ሱፐር ስቱፒድ ናቸው እንደዚህ አይነት ሴቶች። ብዙ ጊዜ ቁጭ አድርጋችሁ ብታወሯቸው ይሄ ኢንተርኔት ላይ የምታያቸው አሉ አይደል? 2 ስንት ነው ሲባል 8 ወይ 9 እንደዚህ የሚሉት ሱፐር ስቱፒድ ሴቶች ኢንታይትልመንት ብቻ ያላቸው በህይወታቸው ምንም የላቸው ምንም። ባጭሩ ይሄ ነው። ይበቃችኋል።